ይሄ ስኮላርሺፕ እንዳያመልጣችሁ። ሰላም ጤና ይስጥልኝ። ዛሬ ደግሞ ስለ ኤስአይ ስኮላርሺፕ ምን ምንድነው የሚያስፈልገው የሚለውን የተወሰነ ዲስከስ እንድናደርግና ኤሊጂብል የሆኑ ፕሮግራሞች ምን ምንድናቸው የሚለውን ያዘጋጀነው አጭር ሾርት እንትን አለ። እሱ እንድታዩት ነው። ኤስአይ ስኮላርሺፕ እንግዲህ ስዊዲሽ ኢንስቲትዩት ስኮላርሺፕ ነው። ይሄኛው ደግሞ ስፔሲፊካሊ ስዊዲሽ ኢንስቲትዩት ስኮላርሺፕ ፎር ግሎባል ፕሮፌሽናልስ የሚባለው የስኮላርሺፕ ፕሮግራም ነው። ይሄም በጣም ብዙ ሊስቶችን አውጥተዋል። እነዚህን ፕሮግራሞች በየዩኒቨርሲቲው ለምን ፕሮግራም ስኮላርሺፕ እንደሚሰጡ አሳይተዋል። ሊስት ደግሞ የተወሰኑትን በገቨርናንስ ላይ፣ ፐብሊክ ሄልዝ ላይ፣ ኢንተርፕሪነርሺፕ እና ኢኖቬሽን ላይ፣ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ ላይ ያሉ ፕሮግራሞችን ሰፖርት እንደሚያደርጉ ተናግረዋል። ኢትስ ወንደርፉል የሆነ ፕሮግራም ነው። ሞር ኦፍ ደግሞ ኤክስፒሪየንስ ይጠይቃል። ብዙ ጊዜ ያውና ሲቲዝንሺፕ ለኢትዮጵያውያን ስለሚፈቅድ የተካተናል ማለት ነው። ኢትዮጵያውያን ኤሊጂብል ስለሆን እዛ ውስጥ መግባት እንችላለን። ሌላ የሚጠይቋቸው ፕሪቪየስ ወርክ ኤክስፒሪየንስ ነው። ያ 3000 የስራ ሰዓት ያህል የሰራ ሰው መሆን አለበት ይህንን ፕሮግራም አፕላይ ለማድረግ። ከዛ በተጨማሪ የሊደርሺፕ ኤክስፒሪየንስ ይጠይቃሉ። ምን ያህል ሊደርሺፕ ኤክስፒሪየንሱ ምን ሰርቷል የሚለውን ኢቨን ወርክ ኤክስፒሪየንሱ 3000 ሰዓት ሲባል በትንሹ ማክሲመም ከሶስት ቀጣሪ ጋራ ያለን የስራ ኤክስፒሪየንስ ነው መካተት ያለበት። ከዛ ውጪ ፍሪላንሰር ሆናችሁ የሰራችሁትም ከሆነ ምንም መካተት ይችላል። ምንም ችግር የለውም ማለት ነው። ሌላው በጣም እዚህ ውስጥ ሁለት ነገር ማንሳት የምንፈልጋቸው ነገሮች ክራይቴሪያዎቹ፣ አንደኛው ሲቲዝንሺፕ ነው፣ ኢትዮጵያውያንን ያካትታል። መጀመሪያ ደግሞ ዩኒቨርሲቲ አድሚሽን ዩኒቨርሲቲው ሊሰጠን ይገባል። ያን ደግሞ ስዊዲሽ ኢንስቲትዩት ለስዊዲሽ ዩኒቨርሲቲ አድሚሽን ማለት ነው። ሶሪ ዩኒቨርሲቲ አድሚሽንስ ፕሮግራም አክሴፕትድ የሆነ መሆን አለበት። ማስተርስ ፕሮግራም ያለው ሰው ለማስተርስ ፕሮግራም አፕላይ ያደረገ መሆን አለበት። ለባችለር ዲግሪ አይሆንም። ይሄ መሰረታዊ የሆኑ ነገሮች ናቸው። ይሄንን በደንብ ኮንሲደር አድርጉ። ሊደርሺፕ ኤክስፒሪየንስ ይጠይቃል ብለናል። የሚያካትታቸው እንትኖች ምን ምንድናቸው የሚለውን ዲስከስ ማድረግ እንችላለን። ምን ያካትታል ይሄ እድል? ምን ለምሳሌ አንድ ሰው ይሄ ከደረሰው ምን ይሰጠዋል የሚለውንም መነጋገር እንችላለን። አንድ ጊዜ ከሚያካትታቸው ነገሮች አንዱ ፉል ቱዊሽን ፊ ከቨሬጅ ነው። ይሄ ደግሞ ቀጥታ ለዩኒቨርሲቲው አፕላይ ላረጋችሁበት ዩኒቨርሲቲ ቀጥታ ይከፍላል። መንዝሊ አሎዋንስ ደግሞ እስከ 12000 ክሮነር ወይም ወደ $1200 አካባቢ ይሰጣል። ትራቨል ግራንት አለው እስከ 15000 ክሮነር ወደ $1500 አካባቢ ከቨር ያደርጋል። ከዛ ይሄንን ካደረጋችሁ በኋላ ድሉን አግኝታችሁ ከመጣችሁ በኋላ ሜምበርሺፕ ይሰጣል ማለት ነው። በኤስአይ ወይም ስዊዲሽ ኢንስቲትዩት ኔትወርክ ፎር ግሎባል ፕሮፌሽናልስ የሚል አለ። እዛ ላይ ትገባላችሁ። አክሰሶች ምናምን ይኖራሉ። ስራም ስትጠይቁ የተለያዩ ኦፕሽኖች ታገኛላችሁ ማለት ነው። ይሄ ምንን አያካትትም? አንደኛ ኢንሹራንስ የለውም። አዲሽናል ግራንት ለፋሚሊ ሜምበር የሚሰጥ ነገር የለውም። አፕሊኬሽን ፊ ለስዊዲሽ ዩኒቨርሲቲዎች ውስጥ አፕላይ ስታደርጉ አፕሊኬሽን ፊን አያካትትም። ስለዚህ በራሳችሁ ነው አፕሊኬሽን ፊ መክፈል ያለባችሁ። ይሄ ቤዚክ የሆነ እንትኑ ነው ማለት ነው። ብዙ ሰዎች ያካታል ብለው ስለሚያስቡ ነው። ያ ሮንግ የሆነ ኢንፎርሜሽን ስለሆነ ነው። ማያካታቸውን ነገሮች ቤዚክሊ አንስተናል። ፕሮግራሙ በጣም ሰፊ ነው። ፕሊዝ ተጠቀሙበት። የሚጀምርበትን ቀን ካነሳን ይሄ አፕሊኬሽኑ ክፍት የሚሆነው ከፌብሩዋሪ 9 እስከ ፌብሩዋሪ 25 ነው። ከፌብሩዋሪ 25 እስከ ማርች 25 ደግሞ 2026 ማለት ነው። ከፌብሩዋሪ 25 2026 እስከ 25 ኦፍ ማርች 2026 ደግሞ ስክሪኒንግ ታይም እና ኢቫሉዌሽን ነው። ከዛ በ26 ማርች አናውንስ ያደርጋሉ። ከ26 ማርች ደግሞ እስከ 23 ኤፕሪል ደግሞ ፋይናል ኢቫሉዌሽን አናውንስመንት ኦፍ ስኮላርሺፕ ሪሲፒየንትስ ይደረጋል። ከዛ በኋላ ይሄ ከደረሰን በኋላ ወደ ቪዛ ፕሮሰሲንግ ምናምን ወደሚሉት ፕሮሰሶች እንቀጥላለን ማለት ነው። ፕሊዝ አፕላይ አድርጉ። ስዊዲሽ ዩኒቨርሲቲዎች ፕላስ ኤስአይ ኢንስቲትዩት ስኮላርሺፕ ፕሮግራም አፕላይ አድርጉ። ይህን ለማለት ነው። ቴንክ ዩ። ይህንና ይህን የመሳሰሉ ሌሎች ኢንፎርሜሽኖችም ከፈለጋችሁ በሁሉም ሶሻል ሚዲያዎች ታገኙናላችሁ። ሞር ደግሞ መረጃ የምትፈልጉ ከሆነ በቲክቶክ ቻናል አካውንታችን ላይ ፎሎ አድርጉ። በዩቲዩብ በሁሉም የሶሻል ሚዲያዎች ላይ ፎሎ አድርጉ። በጣም በፍጹም በቅንነት ብዙዎች ኢትዮጵያውያን እንዲጠቀሙ እናደርጋለን። ይህንን በጋራ ከሆነን ከተባበርን ብዙ ነገሮች ማድረግ እንችላለን። ቴንክ ዩ።